የማቴዎስ ወንጌል ምዕራፍ 18 ላይክ በማድረግ ጀምሩት። በዚያችም ሰዓት የጌታችን ኢየሱስ ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ወደ እርሱ ቀረቡ። ሕፃንንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ። እንደዚህም ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ነው። እንደዚህ ያለውን አንድ ሕፃን በስሜ የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባህር ቢሰጥም ይሻለዋል። ከሚያመጣው መሰናከያ የተነሳ ለዓለም ወዮለት። ማሰናከያ ግድ ይመጣልና፣ ነገር ግን ማሰናከያን ለሚያመጣት ለዚያ ሰው ወዮለት። እጅህ ወይም እግርህ ብታሳስትህ ካንተ ቆርጠህ ጣላት። ሁለት እጅ ወይም ሁለት እግር ኑሮህ ወደ ዘላለም እሳት ከምትጣል አንካሳ ወይም ጉንድሽ ሆነህ ወደ ሕይወት ብትገባ ይሻልሃልና። ዓይን ብታስትህ ካንተ አውጥተህ ጣላት። ሁለት ዓይን ኑሮህ ወደ ዘላለም ገሃነም እሳት ከምትጣል አንድ ዓይን ኑሮህ ወደ ሕይወት ብትገባ ይሻልሃል። ከነዚህ ከታናናሾቹ አንዱንስ እንኳን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ሁል ጊዜ በሰማይ ያለውን የአባቴን ፊት ያያሉና እላችኋለሁ። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና ምን ትላላችሁ? 100 በጎች ያሉት ሰው ቢኖር ከመካከላቸውም አንዱ ቢጠፋ 99ን በተራራው ላይ ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኘውም ጊዜ ካልጠፉት ከ99 ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከነዚህ ከተናናሾቹ አንዱ እንኳን ይጠፋ ዘንድ በሰማያት ባለው አባቴ ፊት አይፈቀድም። ወንድምህ አንተን ቢበድልህ ሂደህ ብቻህን ሆነህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀምኸው፣ ባይሰማህ ግን በሁለተኛ ጊዜ ካንተ ጋር አንድ ወይ ሁለት ምስክር ያዝ። ነገር ሁሉ በሁለት ወይም በሶስት ምስክር ቃል ይጸናልና። እነርሱንም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማውያንና እንደ ቀራጭ ይሆንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱትም በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁ። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ጌታችን ኢየሱስም እንዳለው እስከ 70 ጊዜ 7 ነው እንጂ እስከ 7 አልልህም። ስለዚህም መንግሥተ ሰማያት ባሮቹን ሊቆጣጠራቸው የወደደ ንጉሥን ትመስላለች። ሊቆጣጠራቸውን በጀመረ ጊዜ 1000 መክሊት የሚከፍለውን አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውን ባጣ ጊዜ ጌታው እርሱና ሚስቱ ልጆቹንም ያለውንም ሁሉ እንዲሸጡና ዕዳውን እንዲከፍሉ አዘዘ። ወዲያውም የአገልጋይ ወድቆ ሰገደለት። አቤቱ ታገሰኝ፣ ሁሉን እከፍልሃለሁ እያለ ለመነው። ጌታውም ያን አገልጋይ አዘነለትና ፈታው፣ ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮቹ ባልንጀሮች 100 ዲናር የሚከፍለውን አንድ ባለዕዳ አገኘና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታው አገልጋይ እግሩ ላይ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ እያለ ለመነው። እርሱም እምቢ አለው። ዕዳውንም እስኪከፍለው ድረስ ወስዶ አሰረው። ባልንጀሮቹ አገልጋዮች ያደረገውን አይተው እጅግ አዘኑ። ሂደውም የሆነውን ሁሉ ለጌታቸው ነገሩት። ከዚህም በኋላ ጌታው ጠራውና እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመነኸኝ ዕዳህን ሁሉ ተወልህ። አንተስ እንደኔም እንደማረውህ ባልንጀራህን ልትምረው አይገባምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም የወንድሞቻችሁን በደል ከልባችሁ ይቅር ባትሉ በሰማያት ያለው አባቴ እንዲህ ያደርግባችኋል። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። አስተያየታችሁ መንገድን ያቀናልና አትንፈጉኝ። ሰላም ሁኑልኝ።